ሰላም እንደይነ ሰላም እንደይነ ዋሲዩን ባላለው የባህር ዳርና አካባቢ አስጎብኝ ነኝ። አንድ ደንበኛ ነበር ሰለሞን የሚባል እዚህ እንግዳ ያረፈ ምናልባት እሱ ልታገናኝ ትችላለህ? ምናልባት ስልክ ልደውልና ፈቃደኛ ከሆነ ማግኘት ይችላል። አንድ ማሳየው አንድ ታሪካዊ ቦታ ስላለ እሱ ጋር መነጋገር ፈልጌ ነው። ከቻል እሱን ብጠራለኝና እዚሁ ላይ ብንነጋገር ፈልጌ ነው። ሰላም ተነስተህ ሰለሞን እንደይነ ደህና ነህ? እንደይነ ሁሉ ሰላም አለ እግዚአብሔር ይመስገን። እንደይነ ሰላም ሰላም መጣ ቁጭ በል እስኪ። እንደይነ ስልክ እኮ አዎ በጣም ዛሬ በጣም ለትልቅ ጉዳይ ነው የፈለኩ። እዚህ ቦታ ከመጣ ላይ ቀር አንድ ትልቅ የታሪክ ቦታ ላሳይ ስለፈለኩኝ እሱን ላናገርና የግድ ደግሞ አይተ መሄድ እንዳለብህ ውስጤም ስለሚያምን አንተንም ለመንገርና ሂደን እንድትጎበኘው እንድታየውና ያን ታሪካዊ ቦታ እንድትደነቅበት ስለፈለኩ ነው። ለሌሎችም እንድታስተዋውቁ ስለፈለኩ ያን ለመነጋገር ነው የመጣሁት። ይህን ታሪካዊ ቦታ ለምን እስከ ዛሬ አላየሁም ልትል ትችላለህ። የእግር መንገድ አለው። እሺ ሶል አመሰግናለሁ። እንግዲህ ሐሳቤ ስለተቀበልከኝ አመሰግናለሁ። ጠዋት እንገናኛ። እሺ መልካም ምሽት። እሺ የት ይዘህ የመጣ ዛሬ ደግሞ አሲ? አሁን ዛሬ የመጣንበት ከባህር ዳር 14 ኪሎ ሜትር በጀልባ ከመጣን በኋላ በጣም ዓለም አሁን ላይ የተነጋገረበት ያለ የገዳመ ዘጌ ላይ ያለ አንድ ትልቅ ታሪክ አለ። አሁን ወደዛ ነው የምንሄደው። ምናልባት አሁን ከወደቡ ከወጣን በኋላ ወደቡ ወጣና እስከ 1 ሰዓት የሚሆን የእግር ጉዞ እንጓዝና ተራራው አናት ላይ ወጣን። በጣም ውብ ድንቅ የሆነ ዓለምን እያነጋገረ አሁን ላይ ያለና ብዙ መጻሕፍት እየተጻፉበት ያሉ ታሪኮችን የምናይበት ቦታ እንሄዳለን ማለት ነው። እንኳን ለ2018 ዓመተ ምህረት የልደት በዓል ወይም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ አደረሰን። የጌታችን የኢየሱስ ክርስቶስን የልደት በዓል ለማክበር ጌታችን በተወለደበት በቤተልሔም ግርግም ተገኝተን የጌታችን ልደት ለማክበር በቤተልሔም የሰብአ ሰገል ምስጋና ለማመስገን ተዘጋጅተናል። እናንተስ በዚች ልዩ ቀን ለመገኘት አስባችኋል? ካሰባችሁ ከተርቢኖስ አስጎብኝና የጉዞ ወኪል ጋር ከኤፍታህ ስቱዲዮ ጋር በጋራ በመሆን ጉዞ አዘጋጅተናል። ጌታችን ኢየሱስ ክርስቶስ ከተወለደበት ከቤተልሔም ግርግም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ጌቴሴማኒ፣ ከባህረ ገሊላ እስከ ዮርዳኖስ ወንዝ እንዲሁም የእመቤታችን የቅድስት ድንግል ማርያም የጡት ወተት ዋሻ ጨምሮ በርካታ ቅዱሳን ስፍራዎችን እንጎበኛለን። ወላጆችን ቤተሰቦችን ቢልኩ ተንከባክበን አድርሰን እንመልሳለን። ተርቢኖስ አስጎብኝና የጉዞ ወኪል ከኤፍታህ ስቱዲዮ ጋር በጋራ በመሆን ያዘጋጀው ልዩ የጉዞ መርሃ ግብር አድራሻችን መገናኛ ገነት ኮሜርሻል 4ኛ ፎቅ 403 ቁጥር በስልክ ቁጥር በ0982 55 56 57 እና 0983 55 56 57 ሃሎ ይበሉን። ደስ ብሎኛል። እኔ በነገራችን ላይ ማለት እኔ አጋጣሚ ለስራ መጥቼ ወደ አዲስ አበባ መመለስበት ወቅት ነበርና ድንገት ና ስትለኝ በጣም ነው ማለት ምንድነው ሊያሳየኝ ያሰበው ነገር የሚለው ነገር በጣም ምክንያቱም በተደጋጋሚ እኔ ጣና ገዳማቶች ላይ መጥቻለሁ። በረከት አግኝቼ ነው የተመለስኩት። ጣና ቂርቆስ ጀምሮ ምጸልይ ክብራን ሬማ እነዚህ ስፍራዎችን በተደጋጋሚ የመሳለም እድሉን አግኝቼ ነበርና ይሄ እንግዲህ ይለያል ብዬ አስባለሁ። እንድትደነቅ ስለፈለኩ ነው። ሁሉም ሚስጥር ሳልነግርህ መጥተህ ቦታው ላይ አይተህ ለሌሎችም አንተም ተደንቀ ለሌሎቹ እንዲደነቁ ታሪኩ ይሄ ነው ወይ ብለህ ገልጸህ እንድታሳያችሁ ስለፈለኩ ነው። አብረን እንመልከት ይሄንን ታሪካዊ ዳና ያለውን ስፍራ ማለት ነው። ተራራ ነው መንገዱ አይተሰናሉ። በጣም ዳገት ምንለው ሳይል ልንደርስ ስንል መወስድ ቦታ ላይ የተወሰነ አንድ 10 ደቂቃ ላበትክል መቼም እንደዚህ ያደረግክ እንወጣለን ማለት ነው። እግዚአብሔር ደህና አደራችሁ። እግዚአብሔር ይመስገን ሰላም ናችሁ? እግዚአብሔር ይመስገን ደህና። ደስ የሚልህ ጻድቁ አቡነ በትረ ማርያም እንደነገርኩ በባባ አይናደፍም፣ አራዊት ሰው አይተነኮልም፣ መብረቅ አይጥልም፣ ጅራፍ አይጮህም፣ አይታረስም፣ ጅራፍ አይጮህም። የእሳቸው ቃል ኪዳን ነው። ገብቷል። እዚህ ላይ አሁን ተኝተህ ብትውል እባብም የለም። እዚህ ሆነ ምናምን የሚቀዱበት ነው። ኦሪት የሚከበርበት ቦታ ነው። ጣና ቂርቆስ ብቻ የለም ጣና ላይ እንዳልኩ መርጦ ለማርያም አለ፣
ወደ ተለያዩ ወደ ሸዋ ወዳሉ ገዳሞች ስትሄድ ኦሪት ብዙ እንትን የሚልበት ቦታ አለ። ዘጌ ውስጥ አለ። በተለይ ዘጸአት ላይ የተቀመጠው ሙሴ በእስራኤላውያንን ከግብጽ ሲያወጣ እግዚአብሔር በበሽታ በመታችሁ ሰዓት የምትሰውቱን መስዋዕት ደሙን ወይም ስቡን በር ላይ ቀቡት። ያን ባየ ጊዜ በሽታው እናንተን ያለፈ ግብጽያውያን ግን ይመታል ነው ያላ። ልክ ያ እኛውን በግ ታርዶ እዚህ እኛ አካባቢ ስቡ ደሙ በር ላይ ይቀበል ኦሪቱ ይከበራል። ከጎንደር ጋር የሚያዛን ታሪክ ላወራ የዚህን ሀገር ማለት ነው። ሳተከላ የሚባል ቤት ታውቃለህ? ሳተከላ የሚባል ሳተከላ ማለት ሳት የሚከላከል ማለት ነው። አዎ ለምሳሌ ይሄ የምናየው ቆርቆሮ ቤት ሳተከላ ነው። ይሄን ጣራውን ቢበለው ሳት ሌላውን ማግኘት አይችልም። ጣራው ጣውላ ንጣፍ ነው፣ በጭቃ የተመራረገ ነው። ይሄን የሰሩት ደግሞ የአፄ ፋሲልን ቤተመንግስት ይሰሩ የነበሩ አናጺዎች፣ የኪነ ጥበብ ባለሙያዎች የአፄ ፋሲልን ቤተመንግስት እንደጨረሱ አፄ ፋሲል አምጥተው አፋፍ የሚባለው ከተማ እዚህ ከአንድ ሰዓት ይርቃል አምጥተው አስፈሯቸው ነበር። በዛን ዘመን የራሳቸውን ጥበብ ይሄን አይነቱን ቤተክርስቲያን ቤት መኖሪያ እየሰሩ +1 ግራውንድ +1 ምንለው በዘመናዊ መንገድ ምድር ቤት ይባላል በእኛ ቋንቋ ማለት ነው። በዚህ አካባቢ ማለት ነው ምድር ቤት እየሰሩ ለዚህ ማህበረሰብ ብዙ ዕውቀትን ጥበብን አስተምረው ነው ያለፉት። አይገርም? ስለዚህ ከጎንደሮች ጋርም ይያዛል። አብዛኛው ማህበረሰቡ የኔዘ አራግ ስቆጥር ተንቱኑ የባህል ትስስሩ ከጎንደር ጋር ይመሳሰላል። ያው ጎጃም ነው የሚገኘው ግን የባህል ትስስሩ የዛን እንትን ያዝ ነው። የእጅ ሙያው ሁሉም የአርት ስዕል በመታየው ቆይ በኋላ እናያለን። ብዙ ስዕሎች ወጣቶች የሚስሉት ከነዛ ሰዎች ቤተሰቦቻቸው እርሰው ቤተሰቦቻቸው ደግሞ ለልጆቻቸው አርሷቸው ይሄን ስራ ይሰራሉ። የዚህ ስዕል ቅርጻ ቅርጽ ይሄ ከድሮ አያቶቻችን ቅድመ አያቶቻችን የተማሩት አሁን ይሄው ከአንድ ወጥ እንጨት የተሰራ ነው። አዩ እንደዚህ ነው የምታስቀምጠው። አዩ አይበላሽም። አይበላሽም። ለምን? በተፈጥሮ ቀለም ነው የሚሳለው። በተፈጥሮ ቀለም በተፈጥሮ ማለት የእጽዋቶች ስር ቅጠል የተለያዩ አሉ። ይሰበሰቡና ለ3 ወር ይቀበራሉ። ከወጡ በኋላ በእንቁላል እንትን ይጨመራሉ። ይቀየጡና እነሱ የቡና ዱቄትም ይጠቀማሉ። እሱን ተጠቅመው ነው የሚስሉት። ስለዚህ እነዚህ ነገሮች በሙሉ ከሃይማኖቱ የወጡ ናቸው ማለት ነው። ግን እንደዚህ በቃ ወጣት ምንላቸው ማክሲመም 38 37 ዓመት ያልሞላቸው ልጆች ነው የሚስሉት። አዎ እሺ። እንግዲህ ሰለሞን ቅድም እያየን የመጣ ነው ስዕል አለ፣ ቅርጻ ቅርጽ ምናምን ሲቀርጹ ነበር። አሁንም ደግሞ ልክ እንደነዚህ ወጣቶች እዚህ ያደጉ እዚሁ የሚኖሩ የሽመና ጥበቡን ተምረው እነዚህ ሽማ ስራዎች ይሰራሉ። ያው እንግዲህ መተዳደሪያቸው ቱሪዝም ነው ብያለሁ። ሁለተኛው አንደኛው ቡና ነው፣ ሶስተኛው አሳ ማስገር ነው። ልክ እንደዚህ እየሰሩ ጥበብን ምን ያክል ለሰውም ያስተምራሉ፣ ለሌላው ሰው ደግሞ እየሸጡ ይተዳደራሉ ማለት ነው። እንኳን ለ2018 ዓመተ ምህረት የልደት በዓል ወይም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ አደረሰን። የጌታችን የኢየሱስ ክርስቶስን የልደት በዓል ለማክበር ጌታችን በተወለደበት በቤተልሔም ግርግም ተገኝተን የጌታችን ልደት ለማክበር በቤተልሔም የሰብአ ሰገል ምስጋና ለማመስገን ተዘጋጅተናል። እናንተስ በዚች ልዩ ቀን ለመገኘት አስባችኋል? ካሰባችሁ ከተርቢኖስ አስጎብኝና የጉዞ ወኪል ጋር ከኤፍታህ ስቱዲዮ ጋር በጋራ በመሆን ጉዞ አዘጋጅተናል። ጌታችን ኢየሱስ ክርስቶስ ከተወለደበት ከቤተልሔም ግርግም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ጌቴሴማኒ፣ ከባህረ ገሊላ እስከ ዮርዳኖስ ወንዝ እንዲሁም የእመቤታችን የቅድስት ድንግል ማርያም የጡት ወተት ዋሻ ጨምሮ በርካታ ቅዱሳን ስፍራዎችን እንጎበኛለን። ወላጆችን ቤተሰቦችን ቢልኩ ተንከባክበን አድርሰን እንመልሳለን። ተርቢኖስ አስጎብኝና የጉዞ ወኪል ከኤፍታህ ስቱዲዮ ጋር በጋራ በመሆን ያዘጋጀው ልዩ የጉዞ መርሃ ግብር አድራሻችን መገናኛ ገነት ኮሜርሻል 4ኛ ፎቅ 403 ቁጥር በስልክ ቁጥር በ0982 55 56 57 እና 0983 55 56 57 ሃሎ ይበሉን። አይዞን ሶል አራቶኝ አንተ እንጂ ደከመ ደከማ ምን ነው ያዘው? ያው እንግዲህ እንደዚህ ምንም ፀሐይ አታይ ጫካ የተሸፈነ ነው። አራኔ አልሄድም። ቶቶ አይ ትንሽ 1 ሰዓት ተኩል ምናምን ይቀርናል። አራኔ አልሄድም። ከዚህ በኋላ በቀኝ እንግዲህ በደንብ እዚሁ ጋር ንገረኝ ታሪኩ።
እንግዲህ ሶል ምን አለ መሰለህ አሁን ታሪክ ማወቅ ግድ የእግር ጉዞ ማድረግ ብቻ ሳይሆን መቆፈርም አለ ታሪክ ለማወቅ ማለት ነው። ለምን መሰለህ ቅድም ይዤ ስመጣ ዳገት ነው ብለህ አትመጣም። ስለዚህ ያለው ምርጫ ምንድነው? ቅርብ ነው ብዬ ይዤ መምጣት ስለነበረ አሁንም እንሄዳለን። እንግዲህ እንደኛ ምግብ አልበላም ጾም ነው ዛሬ። ያው እንግዲህ አሪፍ ነው ጾም እኮ ስፖርት ነው አንዱ። ኧረ ተወኝ አንተ። ስለዚህ ያው ትንሽ ይቀረና በርታ ጠንከር በልና እንግዲህ ያንን ታሪክ አይተን እንመለሳለን ማለት ነው። ትንሽ አየር ወሰድና እንነሳለን እንሄዳለን። እስኪ ተነስን። አይዞ እንግዲህ በወጣትነት እንግዲህ እኔ እየደገፉ ቢሆን እዛው አደርሳለሁ ማለት ነው። በእውነት በጣም የምትደሰትበት ስለሆነ አሁን እንትን አድርግ ድካም አይሰማ። በቃ አሁን ማሰብ ያለብህ ምንድነው የሚያሳየኝ ምንድነው ይሄን ያክል ዳገት ዞኝ ወጣ በዚህ ጫካ ዞኝ የሚሄደው ምንድነው ማየው የሚለውን ነገር አንተ ውስጥህን አሳመነ ነው መጓዝ ያለብህ እንጂ ድካሙን በውስጥ ካሰብነው ቦታ ስለማንደርስ ጠንካራ መሆን አለብህ። አሁን አውቄ ነው እንድታርፍ ያረኩ እንጂ በነበረን ኢነርጂ ነው ልንወጣ የሚገባን ነበር። ምክንያቱም ብዙ ነገር ለማግኘት ግዴታ ነው እንደዚህ እየሆነና ምን ወጣው ላንተ ሳሳይህ እኔ ለዚህ አካባቢ አንድ ነገር እንዳስቀምጡኝ ይሰማኛል። ለምን ለሌላው ሰው ልታስተምር ልታሳይ ስለሆነ አንተ ሌላው ሰው ነገ ይሄ ቦታ የት ነው ይሄን ታሪክ ማየት አለብኝ ብሎ ጓጉቶ እንዲመጣ ስለማድረግ አንድ ነገር አድርጊያለሁ ብዬ አስባለሁ። ገብቷል? እና ይሄ ቦታ በጣም ውብ ድንቅ ብዙ ሰዎችን እየማረከ ያለ ቦታ ነው የመጣን ሰው ድካም እንዳይሰማ ነው እንደዛ ማወራ። ኦፉ ባይኖር ኖሮ ምን እንል ነበር ወንድም? አዎ ዝግባውን ይው እንዴት እንደሚያምር ሚስጥር አድርጌ ይዤ የመጣው ቦታ እዚህ ነው የሚጀምረው። ኦኬ አልፈን መጠን እዚህ ይጀምራል ሚስጥሩ። ያ ምንድነው? ኦሪት ዘፍጥረት ላይ ምዕራፍ 8 ከቁጥር 3 እስከ 14 የተቀመጠው ስለ ኖህ መርከብ የሚያወራው ታሪክ እዚህ ይጀምራል ማለት ነው። እንዴት ጥሩ ነገር ነው። እንግዲህ በዓለም ሁለት አራራቶች አሉ። On a remote hillside near Mount Ararat in Turkey lies a huge and mysterious boat shape. ቱርክ አርሜኒያ ውስጥ ነው አንዱ የሚገኘው። ሁለተኛው ኢትዮጵያ ውስጥ ያለው አራራት ተራራ ጣና ሐይቅ ዙሪያ የሚገኘው ይሄ ነው። ስለዚህ ኖህ መርከብ ያረፈው አራራት ተራራ ላይ ነው። ኦሪት ዘፍጥረት ቅድም እንደነገርኩህ ምዕራፍ 8 ከቁጥር 3 እስከ 14 ያለው ላይ ተቀምጧል። Into the Bible, it was here in the mountains of Ararat that the ark landed. ሶስቱ የአራራት ተራራዎች ታዩ ይላል ውሃው መውለድ ሲጀምር። ቅድም አንተ በኋላ ስንመለስ አሳያለሁ ሶስቱ ተራራ እንዴት እንደሆኑ የሚታዩ። አሁን እዚህ ትንሽ ከፍ እንዳል ሶስት ተራራ ማየት እንችላለን። ይሄ የተቀደሰ በጣም ብዙ ታሪክ ያለው ቦታ ነው። ግን እዚህ ያለን ሰዎች ወይም ደግሞ ኢትዮጵያውያን የነጮችን ትርጓሜ መጽሐፍ በማንበብ ብቻ ኢትዮጵያ ታሪክ እንደሌላት የኛ ታሪክ እንደሌለን አርገን ስለምናወራ እንጂ የኛ ምሁራኖች የኛ ኢትዮጵያ ታሪክ አዋቂዎች ይህን ቦታ እንደሆነ ጽፈዋል። አሁን ደግሞ በተለይ በዚህ በ21ኛው መቶ ክፍለ ዘመን በሙሉ የነጭ ተመራማሪ ወደዚህ እየመጣ ነው። ለምሳሌ ከጀርመኖች ጀምረን ማየት እንችላለን። አሁን እናያለን በኋላ ስንወጣ የፈራረሰ ገዝተውስ አላቸው። ምንም አይነት አስተርጓሚ አይፈልጉም። ከዚህ ሲመጡ ኢትዮጵያን ይዘው አይመጡ። የራሳቸው ሎኬሽን አላቸው። ማፕ ሪዲንግ ነው የሚጠቀሙት። የራሳቸው የሆነ ቴክኖሎጂ አላቸው። በጣም የሚገርመው ዛፍ ስር ቀብረውት የሚሄዱ እንደ ጂፒኤስ አይነት ያ እንትን ዳታ ኮሌክት የሚያደርግ ነው። ተመልሶ የነዛኞች ግሩፕ ሲመጣ ያገኘዋል። ያናውጡ ሌላ እየቀበሩ ይሄዱ ነበር። ግን አሁን ላይ እንትኑ ገስታው ስለፈረሰባቸው ማንም አይመጣም። ከብዙ አመታቶች በኋላ እኛ ብዙ እየሰማን ያለነው ስለ ኢትዮጵያ በተለይ ጣና ላይ ስለሚገኙ ታሪኮች ማለት ነው። በሃይማኖት ደግሞ ስትመጣ ቅርሶች የተደበቁበት ነው። ሰውም ደፍሮ ማይገባ የሚፈራም የሚጨነቅም ለዛ ነው እንጂ ብዙ ዋሻዎች ብዙ ስውራን የሆኑ ነገሮች እዚህ ያሉበት ቦታ ነው። የእውነት ማወራ ማለት ነው። አሁን ቅድም ሳወራ እንደነበረው ወደዚህ ከ7000 እስከ 10000 ህዝብ ነው የሚኖረው። አስገድዶ መድፈር የለም፣ በደም ይፈላለግ ሰው የለም። ጥሩ ብትር እንኳን ዞ የሚሄድ ጎረምሳ አታገኝም። አሁን አንተና እኔ ብንጣላ ካሜራማኑ ለምሳሌ ወንድማችን ቢሆን ለኔ ያግዝም የኔ ወንድም ቢሆን አንተ ጋር ብጣላ ብደበድ እባክህ ልኖርበት ብሎ የሚያስታርቅ ነው። መንፈሳዊ ስርዓትን የሚከተል ማህበረሰብ ነው ያለበት። ፈራ እግዚአብሔር ያለበት ሰው ነው። ሶል እንግዲህ እዚሁ ዝቅ ብለህ ወገብክን ፈትሻው ትንሽ ያው ወፈር ብላል ዛሬ እንግዲህ ደስ አይልም ውስጡ ምናምን ስታይ እስኪ አሁን በዚህ እኮ ማለፍ አችልም። አየው እንዴት አረግ እንደያዘው የኔ መሰለ ውብ የሆነ ጫካ ነው እንግዲህ እየተጓዝን ያለ ነው። እርግጠኛ ነኝ ደቡብ ነው እንደዚህ አይነት ጫካ አለ ብለህ የምታስበው ሰለሞን ከዚህ ያለ አይመስልማ። እስኪ አያስደስትም? አይዞህ አትድከም። ያው ትንሽ ዳገት አለው የተወሰነ 1-7 ደቂቃ ይቀረናል አሁን ከአልኩ ቦታ ለመድረስ ማለት ነው።
ያው ጫካ ስለሆነ ደግሞ ምርጥ ነው። እኔ ጥላለ 10 ደቂቃ ብሎኝ 30 ደቂቃ ካመጣኝ በኋላ 7 ደቂቃ ይቀራል ይለኛል። አሁን 7ቱ ደግሞ 20 ምናምን ደቂቃ ብዬልሳለሁ በ3 እያባዛ። አሁን እንኳን እንደዚህ ባገጨ ነው ምነካለ ደርሰናል። እዚህ ጋር እሺ፣ ቅድም በእጄ ነው እንደዚህ የነካ ያሳየው። ስለዚህ አይዞን፣ በርታ ደርሰናል። ና ደግሞ እያረፍክ ያው ኤነርጂን ስለምታጣ እየተንቀሳቀስን ይሻላል። ለዛ እኮ ነው እንጂ ዳገት ነው። ጫካው ደግሞ ተራራ ያስመስለው ማየው። ይሄ እኮ ተራራ አይደለም ሶል፣ ተራራ አይደለም። አንተ ጉዞ ነው የረዘመብህ። ስለዚህኛው ደግሞ ሞር ላንተ ኤክስፒሪየንስ ይሆናል፣ ልምድም ስለሚሆን አሁን ከ7 ደቂቃ 6 ሆኗል። እያል እንደርሳለን ማለት ነው። ና ሶል እንግዲህ በሾልከን ነው የምንገባው። የት በኩል ነው ዘይነት መጣ? መንገድ የለውም። ቅድም ነገር ያለው ጫካው ነው እንግዲህ የአራራት ዋና ጫፋ አናቱ ይሄው ጫካ ነው። መንገድ የለውም። በዚህ እየተሽለኮለክ እንሄዳለን ማለት ነው። ጫካው እየጣስና አይዞን በቃ ይሄ እንግዲህ አራራት ተራራ ጫፉ ማለት ይሄ ነው። እንግዲህ ከ3ቱ ተራራዎች አንደኛው አናት ላይ ዝን ያለ ነው። ጫፉ ላይ የኖ መርከብ አረፈ የሚባለው እዚህ ላይ ነው። አሁን በዚህ ጫካው አልፍ እንልና የጣናን ቪው እናያለን። መንገድ የለም እኮ በጫካው ስለው ስንምነት መንገድ የሚባል የለውም። መንገድ እንዳጠብቅ መንገድ የመጣንበት ብቻ ነው። ጫካው አናቱ ላይ ሁንም ብቻ ጣናን ነው የምናየው። መንገድ ምንም ልናገኝ አንችልም። ስለዚህ እዚህ ላይ ነው ያረፈው የሚባለው የኖ መርከብ። በቃ ነው ቦታው። ጣናን ደግሞ ቪውን ስናይ ይበልጥ ምን እንደሚመስል እናያለን። ይሄ ነው እንግዲህ ዓለም እየተነጋገረበት ያለ አሁን ላይ ማለት ነው። አሁን ላይ እየተነጋገረበት ያለ ታሪክ ይሄ ነው። አይዞን ሁኔታው ልጅ ያደረኩ ከዚህ ቦታ ነው። ግን ይሄን ታሪክ ዓለምን የሚያነጋግረውን ቦታ እንደ ትልቅ አድርጌ አላስብ ነበር። ማለት መጽሐፎችን ለማየት ሞክራለሁ፣ ለማንበብ ማለት ነው። ባውቀውም ግን ያን ያክል አግዝፌ የማየው ነገር አልነበረም። አሁን ላይ ግን ዓለም ሲነጋገርበት የኛ ኢትዮጵያን ታሪክ ምሁራኖች ሲናገሩ ያው መወለዴ ደስ ቢለኝም ታሪክን ደግሞ ለሌላ ሰው አለማስተላለፍ በጣም ደካማ ጎን ስለሆነ እኔ አንተ መቀርበን ጓደኛዬን የግድ አውቀህ ለሌላም ሰው እንድታስተዋውቅና ተጽዕኖ እንዳደረግብህ ይፈልክ። ለዛ ነው እንግዲህ አንድ ትልቅ ነገር እዚህ ደግሞ አሳያለሁ ሰለሞን። ይሄ የምታየው የዓለም አውሮፓውያን ለምሳሌ ጀርመኖች በኢትዮጵያ የተለያዩ ቢሮዎች አሏቸው። ለምሳሌ ሰስቴኔብል ላንድ ማኔጅመንት ፕሮጀክት የሚባል SLMP፣ GCCP ግሎባል ክላይሜት ቼንጅ የሚባል ፕሮጀክት አላቸው። ናቡ ናቹራል ባዮስፌር ምናምን የሚባለው ፕሮጀክት አንደኛው ከዚህ ዘጌ አራራት መርከቡ ካለፈበት አናቱ ላይ ይሄን ገስት ሃውስ ሰርተው ነበር እና መጥቶ የራሳቸውን ሪሰርች ነው የሚሰሩ። ማንንም ኢትዮጵያን ህዝብ አይሰሩም። ከዚህ በፊት ብቻቸውን ዝለ ይሄ እንትኑ ነው እንደ ሪሴፕሽን ወይም ደግሞ የዳይኒንግ ሩም የምግብ አዳራሽ ነው። እዚህ ሩም ነበራቸው። ሽንት ቤትና ካምፋየር የሚያደርጉበት ሁሉ አላቸው። አሁን ስላፈረሱባቸው አሁን እንትን አቁሟል። ለምን? የተማረው ማህበረሰብ እያወቀ ታሪኩ የኛ መሆኑ እያወቀ ሲመጣ እነሱዎች ምን እንድነው የሚሰሩ የአካባቢው ማህበረሰብ ኢትዮጵያንን አካተው ማይሰሩ ከሆነ የሚሰሩት ሚስጥር ነገር አለ ማለት ነው ብለው ሰዎች እንዲወጡ አድርገዋል። አሁን ጫካው እንደተጠበቀ ነው። ማንም አይቆርጠውም። ማንም ገብቶ እንደፈለገ አይሆንበትም። የኖ መርከብ ያረፈ እዚህ ነው። ስለዚህ እነዛ ደግሞ መጣው እነዚህ ኤንጂኦዎች የሚሰሩት የራሳቸው የሆነ ዞት የሚሄዱ ታሪክ ስላለ ነው። እነሱ ወስደው የሚጽፉትን ጽሁፍ ነው እኛ ነው ያን እየተቀበልን ያለው። እኛ ግን እዚህ ቦታ ላይ ሆነን እኛ ተናግረን እነሱ ማምጣት ነው እንጂ መቻል ያለብን እነሱ ወስደው እኛ እንድንመጣ ማድረግ ያለባቸው አይደለም። ይሄ በጣም የቆየ ነው እነሱ የሰሩት ማለት ነው። ናቡ ፕሮጀክት የጣናና አካባቢውን የፕሮጀክት ይዞታል ልክ እንደ ብዝሃ ሕይወት ጥበቃ ብሎ ማለት ነው። ማረፊያቸውን አይተናል። ሽንት ቤት ምናምን የሚጠቀሙ ይሄ ደግሞ እንደ ካምፋየር የሚጠቀሙበት ነው። ስለዚህ ብቻቸው መጥተው እዚህ የሚፈልጉን ሪሰርች አራራት ተራራ ላይ ዓለም የሚነጋገርበት ቦታ ላይ ቁጭ ብለው የራሳቸው ምርምር የሚያደርጉ ብቻቸውን እዚህ ማንንም ኢትዮጵያ ሳይዙ ማለት ነው። ከኖ መርከብ ካረፈበት አራራት ተራራው ላይ ሆነ ጣናን እንዴት እንደምናየው
እናያለን ማለት ነው። ከሶስቱ ተራራዎች አንደኛው አራራት ተራራ አናቱ ላይ መርከቡ ካረፈበት ላይ ጣና ሐይቅ ዙሪያ ገዳመ ዘጌ አራራት በኢትዮጵያ ብቸኛው የሚገኙ ቦታ ላይ ነው ማለት ነው። ስለዚህ አሁን አርሜኒያን ስናስብ የደረቀን ውሃ የለው። አራራት የኢትዮጵያ ውስጥ 75% በሙሉ ውሃ የተከበበ ነው። ባህር ዳር እንደዚህ ማየት ትችላለህ። እንግዲህ ጥንታዊ ገዳም ክብራን ገብርኤል እንጦስ ኢየሱስ ገዳም 13ኛው መቶ ክፍለ ዘመን የተሰሩትን እዚሁ ላይ ታያቸዋለህ። በዙሪያው ለምን ብዙ ገዳማት ኖሩ ብለን ደግሞ መጠየቅ እንችላለን ማለት ከዚህ በኋላ ያ ሌላ ታሪክ ምርምር ያስፈልጋል። የአራራትን ዙሪያ ይዘው ብዙ ዋሻዎች አሉ እዚህ ውስጥ ማለት እኛ ስላልበቃን ላናያችሁ እንችሎች ብዙ ነገሮች አሉበት። ብዙ ቅድም ያሳወራ ነበር እነ መሬራ ሰማን በላይ ስለነ ካህኑ መልከ ጸዲቅ ቁጭ ብሎ ጽፈዋል አራራት ላይ ብዙ ነገር እንዳደረጉ ምክንያቱም ኦሪት ዘፍጥረት ላይ ስለሚል ማለት ነው። ስለዚህ ያን ነገር ከመጽሐፍ ቅዱስ ጋር ምንም ማይዛነፍ ምንም ነገር እንከን ማይወጣለት ታሪክ እውነተኛ ታሪክ ኦሪት ዘፍጥረት ላይ ቁጭ ያለው ምዕራፍ 8 ቁጥር 3 እስከ 14 ላይ ያለው ቁጭ ብሎ ያለው ከዚህ ላይ ያለ ማለት ነው። በነገራችን ላይ ኢትዮጵያ የሚለው ቃል መጽሐፍ ቅዱስ ላይ በጣም ለበርካታ ጊዜ የተጠቀሰ ቃል ነው። ምክንያት ስላለው ነው ይሄ የሆነው። ዛሬ ደግሞ በመጽሐፍ ቅዱስ የምናያቸው በመጽሐፍ ቅዱስ የምንሰማቸው ታሪኮች እዚህ ኢትዮጵያ ውስጥ መተግበራቸውን ስንሰማ ደግሞ እጅግ በጣም አስደሳች ነው። ይህንን ቦታ በእውነት አድካሚ ነው። በጣም ብዙ ያደክማል። ብዙ ውጣ ውረዶች አሉት። ጫካ ነው፣ ሰላማዊ ጫካ ነው። ግን ደግሞ መንፈስን የሚያረካ መንፈስን የሚያድስ እጅግ ታሪካዊ ቦታ ነው። እኔ እዚህ ቦታ በመርገጤ እንደተባረኩ ለማየት ያልታደላችሁ ሰዎች እንድትመጡ ጥሬን አስተላልፋለሁ ማለት ነው። እንኳን ለ2018 ዓመተ ምህረት የልደት በዓል ወይም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ አደረሰን። የጌታችን የኢየሱስ ክርስቶስን የልደት በዓል ለማክበር ጌታችን በተወለደበት በቤተልሔም ግርግም ተገኝተን የጌታችን ልደት ለማክበር በቤተልሔም የሰብአ ሰገል ምስጋና ለማመስገን ተዘጋጅተናል። እናንተስ በዚች ልዩ ቀን ለመገኘት አስባችኋል? ካሰባችሁ ከተርቢኖስ አስጎብኝና የጉዞ ወኪል ጋር ከኤፍታህ ስቱዲዮ ጋር በጋራ በመሆን ጉዞ አዘጋጅተናል። ጌታችን ኢየሱስ ክርስቶስ ከተወለደበት ከቤተልሔም ግርግም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ጌቴሴማኒ፣ ከባህረ ገሊላ እስከ ዮርዳኖስ ወንዝ እንዲሁም የእመቤታችን የቅድስት ድንግል ማርያም የጡት ወተት ዋሻ ጨምሮ በርካታ ቅዱሳን ስፍራዎችን እንጎበኛለን። ወላጆችን ቤተሰቦችን ቢልኩ ተንከባክበን አድርሰን እንመልሳለን። ተርቢኖስ አስጎብኝና የጉዞ ወኪል ከኤፍታህ ስቱዲዮ ጋር በጋራ በመሆን ያዘጋጀው ልዩ የጉዞ መርሃ ግብር አድራሻችን መገናኛ ገነት ኮሜርሻል 4ኛ ፎቅ 403 ቁጥር በስልክ ቁጥር በ0982 55 56 57 እና 0983 55 56 57 ሃሎ ይበሉን።